اليوم تحدي بين ماريو وبن عمي. يا ماريو. የኢራንን ጉዳት اوه ماريو بنان ماريو. قول بن عمي. كفو. እስራኤል ከኢራን ጋር ወደ ጦርነት ትገባለች ተብሎ ግን የተገመተ اسلام ما في. መከላከያ ሚሳኤሎችን ባለፈው ዓለማችን ሌላ ያላገራ አሁን በእስራኤል ሆነ መስጊታየው አንዱ መታሪ ነው የሚሳኤል በመከላከልና ማጥፋት ቴክኖሎጂ አቀነቀነው ስንተው ነሽዋል ቢያርፉባት ኖሮ ከምድረገጽ በጠፋች ነበር። ሆኖም በርካቶቹን በሚገባ ተከላክላ አክሽፋለች። ሌላ አካባቢ ከእስራኤል ሆነ ከአሜሪካ መከላከል አቅም በላይ ሆነው የእስራኤልን ከተሞች እነዚህ ሚሳኤሎች ሃይፋና ሌሎች የእስራኤል ከተሞች ከባድ ጉዳት አድርሰዋል። የእስራኤል ወታደራዊና የደህንነት ተቋማት ተመትተዋል። የድሮን ቺፕስ ማምረቻዎች ከባድ ጉዳትን አስተናግደዋል። ኤርፖርቶች የጥቃት ሰለባ ነበሩ። አፓርትመንቶችና ሰማይ ጠቀስ ፎቆች በኢራን ሚሳኤሎች የጋዛን መልክ እንዲይዙ ተደርገዋል። እናም አንዱ የገቡት የኢራን ሚሳኤሎች በእስራኤል ላይ ያደረሱት ጉዳት እንዲህ በቀላሉ የሚገመት አልነበረም። ኢራን የታጠቀቻቸው ሚሳኤሎች እንደዚሁም እስራኤል ያሏት የሚሳኤል መከላከያዎች የጦርነቱን ጨዋታ ተጫውተዋል። በኢራን በኩል ፋታህ 1 እና 2 የተባሉት አደገኛ ፍጥነት ያላቸው ሚሳኤሎች የእስራኤልን መከላከያ ሚሳኤሎች አስጨንቀዋል። በሌላ አቅጣጫ ደግሞ እስራኤል ያለውን ዴቪድ ስሊንግ እና አሮ ሲስተም የመከላከያ ሚሳኤሎች ታድገዋል። ግን ደግሞ የጦርነቱ ቀናት እየገፉ ሲመጡ የእስራኤል የመከላከል አቅም እየደከመ የሄደበት ሁኔታ ታይቷል። ከባድ ምትን ያስተናገዱት በመጀመሪያው ጊዜያት ነው። በትናንትናው ዕለት Bora, vai comer melão, bora chupar em buco melão, vamos. Yes, yes, yes. Vai para aí, Vai por aí, fera do momento. Eita, porra. Passa uma outra. ዙሪያ ጥቂት ማለቱ አስፈላጊ ነው። ከመከላከያ ሚሳኤሎቹን ጀምር የተተኮሰን ሚሳኤል በሌላ ሚሳኤል በመከላከሉ ረገድ ያለው ቴክኖሎጂ በእጅግ ወሰብሰብ ያለ ነው። በመጀመሪያ ራዳሮች የተተኮሰውን ሚሳኤል ከተተኮሰበት አቅጣጫ ለይተው መልእክት አቅርበው ያስተላልፋሉ። ከዚያም የተተኮሰውን ሚሳኤል አነፍንፎ አየር ላይ የሚተኮሱ ጸረ ሚሳኤል ሚሳኤሎች ተለይተዋል በተባለ ኢላማ ወይም አይደንቲፋይድ ታርጌት ይከንፋሉ። እነዚህን ሚሳኤሎች ኢንተርሴፕተር ሲሏቸዋል። ታዲያ በዚህ መሀል በሚሳኤል ቴክኖሎጂ ፍጥነት እጅግ ወሳኝ ነው። የሚተኮስ ሚሳኤል እንዳለ ሁሉ የሚተኮሰውን ሚሳኤል ለማክሸፍ የተሰሩ ሚሳኤሎችም አሉ። የሚተኮሱ ሚሳኤሎችን ለማክሸፍ የሚሰሩት ጸረ ሚሳኤል ሚሳኤሎች ከመሰራታቸው በፊት የሚከላከሏቸውን ሚሳኤሎች ድክመትና ጥንካሬዎች በሚገባ እንዲለዩ የሚደረግበት ሁኔታ አለ። በዚህ ውስጥ በርካታ ዝርዝር ቴክኒካዊ ጉዳዮች ሲኖሩ የሚሳኤል ፍጥነት የሚለውም ወሳኝነት አለው። እነዚህ መከላከያ ሚሳኤሎች የተተኮሰውን ሚሳኤል አነፍንፈውና አድነው አየር ላይ መጥተው አየር ላይ እንዲበታተን ለማድረግ ያላቸው ፍጥነት ከሚተኮሰው ሚሳኤል በላይ መሆኑ ወይም የተቀራረበ መሆን አለበት። ይህ ካልሆነ ብልጫ ተወሰደባቸው ማለት ነው። በዚህ ወቅት የተተኮሰው ሚሳኤል የበላይነቱን ወስዶ የተሰጠውን ኢላማ የሚመታበት ሁኔታ ይከሰታል። በቅርቡ በተካሄደው የኢራን እስራኤል ጦርነት እንደዚሁም በቀጠለው የዩክሬን ሩሲያ ጦርነት የሚታየው ኢራንም እስራኤልም በርካታ ሚሳኤሎችን ታጥቀዋል። አይነታቸውም ብዛታቸውም ይለያያል። የእስራኤል ሚሳኤሎች በተመለከተ በአብዛኛው የመከላከያ ሚሳኤሎች ቴክኖሎጂዎች ላይ ትኩረቷን አድርጋ ይታያል። ኢራን ደግሞ የማጥቂያ ሚሳኤሎች ላይ ከራሷ በእስራኤል አየር ኃይል ንዴት ያሻረባት ኢራን ተከታታይ ሚሳኤሎች ወደ እስራኤል ማስወንጨፏን ተከትሎ አሜሪካ ለእስራኤል ተጨማሪ ሚሳኤል መከላከያ ዩሬሪያ ዲፌንስ በመባል የሚታወቀው T4, vem, T4, vem, fica de quatão, vem, cachê.
Chega quinta-feira. በሌላ ሚሳኤሎችን ስትሰራ ሁለት ነጥቦችን ታሳቢ በማድረግ ነው ይታያል። አንደኛው የሚሳኤል መከላከያዎችን አልፎ እንዴት ጥቃት ሊያደርሱ ይችላሉ። ሌላኛው